ማቴዎስ ወንጌል ምዕራፍ 6 ሰዎች እንዳያዩላችሁ መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ። እንዲህ ካደረጋችሁ ከሰማዩ አባታችሁ ዋጋ አታገኙም። ግብዞች በሰዎች ዘንድ ለመከበር ብለው በየጎዳናውና በየምኩራቡ እንደሚያደርጉት አንተም ለድሆች ምጽዋት በምትሰጥበት ጊዜ ይታይልኝ ብለህ ጥሩምባ አታስነፋም። እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። እናንተ ግን ለድሆች ስትሰጡ ቀኝ እጃችሁ የሚያደርገውን ግራ እጃችሁ አይወቅ። ምጽዋታችሁ በስውር ይሁን። በስውር የተደረገውን የሚያይ አባታችሁም ዋጋችሁን ይከፍላችኋል። ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ በሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋዬን ይከፍልሃል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታችሁ የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። እነርሱን አትምሰሏቸው። አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግሥት፣ ኃይል፣ ክብርም ለዘላለም ያንተ ነውና አሜን። እናንተ የበደላችሁን ይቅር ብትሉ የሰማይ አባታችሁ ደግሞ እናንተን ይቅር ይላችኋል። ነገር ግን የሰዎችን ኃጢአት ይቅር የማትሉ ከሆነ አባታችሁም ኃጢአታችሁን ይቅር አይልላችሁም። ስትጾሙ እንደ ግብዞች አትጠውልጉ። እነርሱ መጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና፣ እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህን ተቀባ። በዚህም በመጾምህ በስውር ያለው አባትህ ብቻ የሚያውቀው ከሰዎች ግን የተሰወረ ይሆናል። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማችሁ። ሀብትህ ባለበት ልብህም በዛ ይሆናልና። ዓይን የሰውነት መብራት ነው። ለዚህ ዓይንህ ጤናማ ከሆነ መላው ሰውነትህ ብርሃን የተሞላ ይሆናል። ዓይንህ ታማሚ ከሆነ ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ ባንተ ውስጥ ያለ ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘቡን በአንድነት ማገልገል አይቻልም። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትም ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማዩ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜ ላይ አንድ ሰዓት መጨመርም ይችላለን? ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም፣ አይፈትሉም። ስለዚህ እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳ ከነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት አጎደላችሁ። እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የምጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አብልጦ አለብሳችሁም። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁም። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማዩ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቅ እሹ፣ እነዚህ ሁሉ ይጨመርላችኋል። ስለዚህ ለነገ በማሰብ አትጨነቁም። የነገ ጭንቀት ለነገ ይደር። እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና